መካይ መስኩኔ ምን አደረኩ አይቻልም ስጦታ ቀይ አንተ ጋር ሊሆን አይችልም ስጦታ ማለት ስጦታ ወዲያ መልስ ወደ ነው እንደምትመልሰው ለዚህ ነው ተራይ በግድ መልስ ትረይ በግድ መልስ አይደለም ስነ ስራ ባለው መንገር የሷን ፕራይቬት ጠብቀ ኑር አታሳቃት ልጅቷ ምንድነው በቃ እሷ ጤነኛ አይደለችም እላለሁ አታሳጣጥረኛ አቆ ከሷ ጎን ሆና ወይ አንተ ራስ ወስደ የምታስቀራባት ቁርአን ወይ ጸበል የምትሄድበት ካለ ይዛት ይላንተ ራስ ልጅቷ ጤነኛ አይደለችም የሆነ ነገር አርጓታል ልጁ ይባሳ ታስጨንቃት አንተ ያማል እንዴ እሺ እኔ ችግር የለብኝ ይሳቃው የኔ ስልክ አለች ፈለግ ደውይለትና ላገኘው ነኝ እሺ አይደለም ይሄው ልብቡ ይሄው ምንድነው ላንተ ኖርማል ነው ምን እሱ ከሌላ ሴት ጋር እየትም ቦታ መታየት ኖርማል ነው እንዴ አይደለም ኖርማል አይደለም ስለራስ ለምን ማታስበው ስለራስ ነው አንተ ብቻ አይደለም እኮ አብርሃም ያለችው ሴት ልጅ ሰማ ያስጠፋክ ነው እንዴት ነው ትክክል ነው እንት እንዴ ምንድነው ያልከው ለሚያሰው ራስ ጥሩ ነው እንዴ ምንድነው ከሴት ጋር ስለተቀመጥ መቀመጥ አይደለም ቤት እኮ ናት ቤት ከዛ ምንድነው ያልከው አብሮ መተኛት ምናምን ለምታወራው ነገር ራሱ እኮ እየተጠነቀቀ ታወራ ሰማኝ እውነት ምናምን ሊኖር ይችላል በቃ ማስረዳት ያንተ ስለዚህ ይቅርታም ጠይቃለብኝ ነው አለብህ ትጠይቃለህ እሷን ከፈለካ ግዴታ እኮ ነው ሰውዬ እኔ መፍታት ባለብኝ ሰላም ብትሆኑልኝ እኮ ደስ ይለኛል ግን ደግሞ ይሳቅ የሚባለው ልጅ ስነ ስርዓት መያዝ አለበት አለ ይሳቅ እንደፈለጉኝ እኔ አላወራም አሁን ለምሳሌ ቴክስቱ ራሱ ሲልክ ምናምን ሲደውል አላነሳለትም ትላንትና ቴክስት የላከውን ቴክስት እኔ አልመለስኩም እሱም ብቻ ስላየ አኑ ከአሰን ጋር ተመሳጥሮ ቤት ጠብቀውኝ አልነበርኩም እኔ ከዛ ቤት ጠብቀውኝ ምናምን ነገር የሰጠኝ እያንዳንዱን ጊፍት ይዞብኝ ነው ሄደው እኮ እንዴት እንደዛ እስክትዳረሱ ትፈቅዳላችሁ እኔ በጣም ተናድጃለሁ በሱ እሱ ነው እነን ያርጋለው እሱን ተይው እኔ ጠራዋለሁ ደውዬ ይያለው እንዴ ለዛን ቀን እኮ ይተጠይቀያለሁ አይደል ታልከበለም እኮ አይደለም ያልኩት ኦኬ ገርታ ካለ እሷን የሆነ ነገር አርጓታል ልጁ እያልኩ ነው እና ሰላም የሚያደርገው ተወረዝም ብሎ የሆነ ነገር ይደረጋል እንዴ አቤት መጣለው በላይት ይያለኩ ነው እንታያለና ሲመጣ እንታያለና እሷ ተቀበለው የሆነ ነገር አርጓታል ሌላ ግኝሽ ብሎ ኬክ ላይ የኔ ፍቅር ነው የኔ ፍልቅልቅ ብሎ አጽፎ አነገርኳችሁ እኔ ነግራችኋለሁ ሊያወራኝ ፈልጎ ነው አልኩኝ ይኸውልህ አንተ ሳይሆን ላኑ ነግራለሁ ልኩ ምትሄደው ስርቋን አንዋር ወስዶት ነበር ምትሄደው በኖርማል አይደለችም ኖርማል ነው አታረገው አንተና ሀይሚም ያለችበት ሁኔታ ልክም ስላልሆነ አትጨነቅ ይስተካከላል ሁሉ ነገር እና ደግሞ ምንም ከሱ ጋር ግንኙነት ካሌለ ስልክ ማታነሽለት ከሆነ ስነ ስርዓቱን ቢዝ ይሻላል እንዴ የኔ ፍቅር ምናምን ምን አንቺ እንትነሽ እንዴ ዝም ብሎ ከመሬት ተነስቶ የኔ ፍቅር ምናምን እኔ እሱ ነገር እኔ ማውራት ፈልጌ ነበር እኔ መጨረስ ፈልጋለሁኝ ምክንያቱም የኔ ፍቅር ያለበት ምክንያት እኔ አላቅ በእርግጠኝነት ከሐሰን ጋር ስለተጋባ ሐሰን ስለመታው ግን ደግሞ ይቅር ብሎት እኮ ክሱን አስቀርቶለታል ግን ስለተጋባ በእርግጠኝነት ስለተጋባ ነው እኔና ይሳቅ ምንም የለንም ኑሮንም ማቅም አይኖርም አንቺ ካልመለሽለት ምንም አትወሩ ከሆነ የራሱ ጉዳይ ሰነን ይቅርታ ጠይቀዋለሁ ይሄን ሁሉ ነገር የሚፈጠር ከሆነ መቅረት ካለበት ይሳቅ ነው የሚቀረው ሰላም አለይኩም ዲናችሁ ውድና የተከበራችሁ የኛ ቤተሰብ ደህና ናችሁ እኔ ደህና ነኝ አልহামዱሊላህ እናንተ ደህና ናችሁ ስራ ቆይታ ሁሉ ነገር አሪፍ እኔ ጋር አሪፍ ነው ዛሬ እንግዲህ አንዳንድ ነገር ማለት ስለምፈልግ መልስ ያልተሰጣቸው ነገራቶችን መልስ መስጠት ስለምፈልግ አንዳንድ ቤተሰቦቼን ማውራት የምፈልገው ነገር ስላለ እና ደግሞ በጣም ብዙ ሰው ያልተረዳኝን አላቅም እንዴት ብዬ ማስረዳት እንዳለብኝ አላቅም ወንድሜ ሐሰን እኔ እንጃ አላቅም ሙሉ እኔ ላይ ተነስተውብኛል ምን እንዳረኳቸው አላቅም እኔ ጭራሽ እያሉኝ ያሉትን ሰምታችኋል እንዴ አሰርቶብሻል በኬኩ ምናምን ካሰራብኝ እውነት ለመናገር ኬኩ እነሱን በልተዋል እነሱም ይወዱታል ማለት ነው አይ ዝም ብዬ ነው ማለት ለጫወታ ነው ያልኩት አኑ ማታ ሲል ከሰማችሁት ለጫወታ ነው እንደዛ ያለው ግን ሪል እያሉኝ ነው ምን አድርጎሽ ነው እሱ ምን የሆነ ነገር አሰርቶብሽ ነው ምናምን ነገር አሉና ከዛ ደግሞ አኑ ኬኩ ላይ ሳያሰራበት አይቀርም ምንም ይወደድኩት ነው አላለም አይ ጤኛም አይደለም ሱን ታውት ሲጀመር ሱን ታውት ግን የሐሰን ትንሽ ይከብዳል የሐሰን ትንሽ እየከበደኝ ነው ምክንያቱም ምን ማለት እንዳለብኝ አላቅም
ምንድነው ያደረኩት እንዳንግባባው የሚያደርገው ነገር ምንድነው ይሳቅ ምንድነው ያደረገው በቃ አለ አይደለ አጋጣሚ ተገናኘን ያን ሁሉ ነገር አለፈ ምናምን ነገር አሁን ሰላም ነን ማታው እነሱ ጠባቂ መሆናቸው እኮ ነው በእነሱ ቤት እኔ በሌለበት ቤት ምናምን ነገር ሐሰንን ጠርቶት ምናምን ነገር እኔ ጓደኛዬ ጋር ሄጄ ነበርና እኔ ቴክስቱን አልመለስኩለትም በቃ ማለት መሆን ስለሌለበት በቃ ምንም ነገር ከዚህ በኋላ እንዳይፈጠር ሰላም እንዲሆን ምንም አድርጎ አይደለም ግን ደግሞ እሱ ኖሮ እንደዚህ አይነት የሚፈጠር ከሆነ ለምን አይቀርም በቃ ለምን እንጣላለን እሱንስ ለምን አስቀይማለሁ ሐሰንስ ለምን ይቀየመኛል ብዬ ትቻለሁ የሆነ ፋይል ይዟል ይሳቅ ማሂ ቤት ሊመጣ ነው ምናምን ነገር ብሎ ሐሰንን ጠርቶ ምናምን ማታ እንዳያችሁት የሆነ ነገር አሰርቶብሻል የሆነ ነገር ምናምን ይያሉ ሙድ ያዙብኝ ማለት ነው እኔ ምን እንደምላላቅም መናገር ባለብኝ ልክ ተናገር ያለው ጥፋትም ምለው ነገር የለም አንዳንዴ ብዙ ነገር ችግር ከመፈጠሩ ትንሽ ስተትም ሆኖ ከታየን ይቅርታ ማለት ትልቅነት ነውና ሐሰንን ይቅርታ ጠይቄዋለሁ በቃ እኔም ማጥፍቼም ይሁን ምንም ነገርም ይሁን አላጠፋውም ይሁን ግን ለሰላማችን ስንል ይቅርታ ብያ አበባ ገዝቼለት ወንድሙን እንዴት አድርጎት እንዳስወጣው አይታችሁታል ሆን ብሎ ነው እኔ ሲጀምር ያሰን ባህሪ አይደለም እንደዛ ወንድሙን ማድረጉ ምናምን ያሰን ባህሪ ሆኖ ሳይሆን ምናልባት ስለተናደደ ነው ብለን እንያዘለት ግን ልክ አይደለም እኔ አሁን ሐሰንም እየተረዱኝ አይደለም ይሳቅም መሃል ቤት ሆነ እኔ ማግኘት አልፈልግም ምክንያቱም ምንም አድርጎ ሳይሆን በቃ ሰላም መፈጠር ስላለበት አሁን እሱ እኔ አጠገብ ስላለ ነው ይሄን ሁሉ ነገር ይሁን ያለው ግን አልፈልግም በቃ ከዚህ በኋላ እሱን ማግኘት አልፈልግም አላገኙም አንገናኝም ይሄን ነው እምላችሁ ምክንያቱም ጭራሽ እንትን ማለት አሰርቶብሽ አይ ጉዴ አይ እነሱ የሚያወሩትን ነገር ከቁም ነገር አልቆጥርም በቃ ከዚህ በኋላ በተለይ ደግሞ አኑ የሚያወራውን አልቆጥርም አልሰማውም ሁላ እኔ ምንም ማድረግ ስላልቻልኩኝ እየተረዱኝ ስላልሆነም በቃ እየሳኩኝ አለፍኩት እንጂ በጣም እያስጠላኝ ነው ያለው ወላሂ ደስ አይልም በቃ ደስ የሚል ነገር ይሆን አይደል እንዴት ነው ቆይ እናንተ የሰጣችሁትን ዕቃ የምትቀበሉት አድርጋችሁ ታቀላችሁ እኔ አላቅም ስጦታ በየሰጠው ድረስ ስጦታ ነው ከዛ ሰው ጋር አብሬም ሆንኩኝ ያሉንኩም ሴትም ትሁን ወንድ አትገናኙ ከፈለጋችሁ ግን የተሰጠ ነገር አይመለስም ነውር ነው ይሄና ሐሰን ማታ አሽንጉሊቴን ወሰደብኝ እንጃ ያናድዳል ግን ፈልጎት ከሆነ ምንም ማድረግ አልችልም ራሱ የሰጠኝ ነገር እስከሆነ ድረስ ይውሰደው ብቻ ምን እንደምላችሁ አላቅም ግራም ስለገባኝ እየተረዱኝም ስላልሆነ የሚያረጉት ነገር ምናምን ነገር ልክም ስላልሆነ ቢያንስ ቡቡን ጠርቻለሁ እዚህ ቤት ማለት ነው እንዲመጣ ጠርቻለሁ እኔ ጋር ማውራት ፈልጋለሁኝ በቃ ከናንተ ጋር ሆኜ ያለውን ነገር ያቃል ግን በስነ ስርዓት አስረዳውና ሐሰን እንዲያናግረው ነው የምፈልገው እሱም ብሎኛል ስለይሳቅ ማውራት ፈልጋለሁ ማሂ ስላለኝ ቡቡን ጠርቻለሁ እዚህ ቤት ይመጣል ከሱ ጋር እናወራለን ምን እንደምል አለቅ ቢያንስ ቡቡ ካናገረው ምናልባት በቃ ነገር ሰላም ይሆናል ይሰልቻላ አንዳንዴ የሆነች በጣም ትንሽ ነገር ሲጋነን ደስ አይልም እኔ ትቻለሁ በቃ ይሳቅን ሰላምም አለለውም አላወራውም አላገኘውም ምክንያቱም የዚህን ሁሉ ሰው ሰላም የሚረብሽ ከሆነ እሱ ማግኘቴ መተውን የመሰለ ነገር ምን አለ ምንም ምክንያቱም መጣላት ምናምን የሚባለው ነገር አይኖርም ሰላም እንሆናለን ግን እነሱ ማታው አልፈለጉም ቢያንስ ቡቡ እንዲያናግርልኝ ነው የፈለኩት እኔ እስቲ ለማንኛውም እንጠብቀው ቆየ ከደወልኩለት መጣለው ብሎኛል አሞታል ትንሽ ቡቡ ታቃላችሁና ዱአ አድርጉለት በዛው ወንድሜን ዱአ አድርጉለት እሺ ትንሽ አሞታል ያለበት ሁኔታ ልክ አይደለም ይስተካከላል እኛ አለን
ግን ዱአ አድርጉለት ያው ትልቁ እንዴት ልበላችሁ ከጤና በላይ ምንም የለም እሱ ጤናው ሲመለስ ብዙ ነገር ይስተካከላል ብቻ ለማንኛውም ዱአ አድርጉለት የኛ ውድ ቤተሰቦች እንጠብቀው ወንድሜን እንጠብቀው እሺ ጋይስ አላውቀው ከብደኛ እንደፈራሁት ሆነ እንዴ ላምንህም ኒኳንተ ጠልተህን መውደዴ እወድሃለው ለኔ ዘንልኝ ክፍትና ወይዬ ሌላ እንደሚ ሰላም አለ ደህና ነኝ ደህና ነሽ ተሻለ ጸዴ ነው ቁጭ በል እሺ ደህና ነሽ ምን ያለው አልክ ምንሽ ግራ ገብቶኝ እኮ ለምን ተሻለክ በጣም ደህና ነኝ አሁን ፊት ይሻላል ከትላንት ወዛም እንኳን አዎ ተሻለልክ እንዴት ነሽ አለሁ ማውራት ማለት ቢያንስ አንተ እንድታወራልኝ ፈልጌ ነው አዛነ ማለት አልሰማለኝ ነው ማውራው እኔ እኮ ማይ በጣም ግራ እኔ ማታ ልጅባችኋለሁ ታውቂያለሽ የራሴ ችግር ኖሮብኝ እናንተ ምን ብዬ ነው ማውራችሁ እኔ ይገባኛል ግን እኔ አሁን አማራጭ ምንም አላገኘውም ጀመር አንተ ነህ ሌላ ጊዜም ነገሩን ምናምን ታስተካክለው ማ ኢሳቅ ሰነን ይቅርታ ጠይቀለው ይሄን ሁሉ ነገር የሚፈጠር ከሆነ መቅረት ካለበት ኢሳቅ ነው የሚቀረው እኮ አሁንም ቢሆን እሱ ይትቻለው ከዛ ማስቀደም ያለብሽ እሱ ነው ገብቶሻል ገባኝ ትቻለው ሁሉም ነገር ግን ሐሰንም የሚያረጋውን ነገር አይታል ምንም እኔ አሰላይ ምን እያለኝ እንደሆነ አይታል እኮ ከጎረቤት ጋር ምናምን ነገር ተኝቶ መጫወት ምናምን ሐሰን ነገሩን ኖርማል እያደረገ ነው ያለው እሱ የሚያደርገው ነገር ኖርማል ነው እኔ ከሌላ ሰው ጋር ምሳ ወይ ራት መብላቴ ደግሞ ጥፋት እየሆነ ነው ያለው እሱ ካንቺ ጋር ለተያዘውስ ቢሆን እሱ ይሄ ብቻ አይደለም በጣም ብዙ ነገር ነው ያለው ግን እኔ ትቻለሁ በቃ ሐሰን ለኔ ብሎ ነው የተው ይሳቅ ከሱን የተው ለኔ ብሎ ያን ሁሉ መጥቶ ሆስፒታል ተኝቶ ነበር እሱን ታውቃለህ ማሂ ስሚ ማንንም ወንድ በተለይ ከኛ ጀማ ያሉና እኛ እንተሳሰባለን አንደ ጓደኛ እንደት እንደወንድም አይደለ ከሌላ ቦታ መጥቶ ደግሞ እኛን ህይወት እንዲበጠብጥ ማንንም ሰው አልፈልግም ገብቶሻል እኔም የራሱ ህይወት ብጥብጥ ያለብኝ ነው እናንተ ማል እንዲሆን አልፈልግም እኔም ስለማልፈልግ ቢያንስ አንተ እንድትፈታልኝ ስለፈለኩኝ እኔ መፍታት ባለብኝ ሰላም ብትሆኑልኝ እኮ ደስ ይለኛል ግን ደግሞ ኢሳቅ የሚባለው ልጅ ስነ ስርዓት መያዝ አለበት አለ እየመጡ እንደፈለጉኝ ያለው አይገባም እኔ አላወራም አሁን ለምሳሌ ቴክስቱ ራሱ ሲልክ ምናምን ሲደውል አላነሳለትም ትላንትና ቴክስት የላከውን ቴክስት እኔ አልመለስኩም እሱም ብቻ ስላየ አኑ ከአሰን ጋር ተመሳጥሮ ቤት ጠብቀውኝ አልነበርኩም እኔ ከዛ ቤት ጠብቀውኝ ምናምን ነገር የሰጠኝ እያንዳንዱን ጊፍት ይዞብኝ ነው ሄደው እኮ እንዴት እንደዛ እስክትዳረሱ ትፈቅዳላችሁ እኔ በጣም ተናድጃለሁ በሱ እሱ ነው እነን ያርጋለው እሱን ተይው እኔ ጠራዋለሁ ደውዬ ስነ ስርዓቱ ሚስኮነ ይዘል ይሳቅ የሚባለውን ግን አንቺ ነሽ የምታስከብረው ያሰነን ገብቶሻል አይደል ገባኝ እኔ ይሳቅን ላገኘው አልችልም ይሳቅን ላገኘው አልችልም ግን ሐሰን ያረጋ ያለው ነገር አስተውለዋል እሱ ነው ብታደርጉ እንደዚህ በጠብጣል ሳንወሸሽ እንደዚህ ያደርጋል ሐሰን ከሌላ ጓደኛ ከሌላ ሴት ጋር ጓደኛ እንት ሲልኩ ምናምን ነገር እኔ ምንም አላልኩም እኔ ግን እኔ ከሌላ ሰው ጋር ሲሆን የሱ ይናል መናደድ ምንድነው ያመጣው ምንድነው ማይናደደው እንዴ ትኬት ቆርጬ እንሄዳልኩት እምቢ አለኝ ምክንያቱም እኔ ለሱ ስንት ነገር አድርጌለታለሁ እኔ ለሱ የትስ ቦታ ይሄድለታለሁ አይደል አልሄድም ማለት አጋጣሚን ያገኘሁት እኔ አስቤበት ኢሳቅ ማስቦበት አልተገናኘንም ከዛ አንድ ጓደኛሞች አንቺ ተረጋጊና ማረግ ያለብም እንደሆነ ታውቂያለሽ ማይ ሰከነ ብለን ነገሩን መፍታት አፈልጊ እኮ እንደኔም እኮ እየጠራው ሲጀመር እኮ ማውራት ፈልኩ ከህይወታችሁ አውጡ ሁለታችሁ እኔ ሐሰንን ጠራዋለሁ ሰላም እንድትወርዱ ነው ፈልጎ ገብቶሻል እሱ ስህተት ሊሆን ይችላል እኮ አሁን አንቺ በመትፈልጊው ሰዓት አለመገኘቱ ስህተት ነው አይደለ ምናልባት እሱንም ተረድተን አንቺንም ተረድተን መፍትሄ ማበጀት ነው የሚሻለው አይደል
አዎ እኔ ምንም አላልኩም ምክንያቱም እኔ አሰን ስንት ጥፋት ሲሰራና ስንት ነገር ሲያረግ እኔ እኮ እብድ ነው ታውቂያለሽ አንዳንዴ የሚሰራው ነገር የእብድ እኮ ነው አመንኩኝ እኮ ግን እኔ ስተት ያልሆነ ነገር ስተት ነው ብሎ እሱ ለምን ያከብዳል እኔ ማውራውን ነገር እየሰማኝ ስላለው ቢያንስ አንተ የምትለውን ነገር ሊሰማ ይችላል ስሚኝሽ እኔ መናገር ባለብኝ ልክ እናገራለሁ ጥፋቱን ልክልኩን ነግሯለን እኮ አይደለ አንቺም ሰከነ ብለሽ በቃ እንዴ ጥፋት አለብኝ ይቅርታታ ያለሽ እሱም ያደርገው ነገር ልክ እንዳልሆነ እናገራለን እኔ ጥፋቴ እኔ አምኛለሁ እኮ ማለት በቃ ራት መብላቴ ልክ አልነበረም እሱ ትልቅ ስተት ነው ለሱ ይቅርታ ጠይቄዋለሁ ይቅርታ ማልቀበልም ብሎ የገዛ ወንድሙ ኑርን ምሳጋ ብጆ ቤት ላይ ምትሰራለ እዚህ ቤት ምናምን ብሎ እንዴት አመናጭኩ እንደሰጠ የሚሰራው ስራ የተወዛገበ ነው ነገርሽ ልክ አይደለም አንሰንኩ እሱ ሲጀምርሽ ለኮነ ያጋለጥ እኮ ነው ልጅ አንስቶ ሰው የሚወጣው እኔ መጀመሪያም እየተናገርኩኝ ነበር ማለት ምንም ማለት አልፈለኩም ግን እያንዳንዱን ነገር ይዘ ሄደ የሰጠኝን ነገር እሱን እናስተካክላለን ባይሆን ልጥረው እሺ ደውልለት ግን አንቺ አሁን ተረጋጊ ምናልባት አሁን እኔም ጋር ችግር እየተፈጠረ ያለው ከሷ ጋር ስጣላ ካይሚ ጋር ሰጣ ገባ እየተገባባ ነው ገብቶሻል እሷን ስትመለስ እኔም ስመለስ ለመፍትሄ አንሄድም ሁሉ ጊዜ እሺ አንቺ አሁን እሱ ሲመጣ ለመረጋጋት ሞክሪ በቃ ተይው እሺ አንቺ ሚስተር ሰርተሽ ሊሆናል እሱም እየሰራ ነው በቃ መፍታት አይሻልም ይሳቀን ግን ዳግመኛ እንዳይመጣ በቃ እዚህ ቤት ገብቶሻል አሁን ከመጣ እኔ አይመለከተኝም ከኔ ጋር ራሱ ሊጣላ ይችላል ካገኘው ጣልሏል ዝም ማለት ነው የሰውት እየገባ ለሚበጠብጣል እሱም እዚህ ሴት ምናምን ይላል የጎረቤ ልጅ የምን ልጅ ትሆን በቃ እንዴ ቤተሰብ ይላትም እንዴ ልጅ ትሆን እሱ የሚያረጋው ነገር አያውቅም የሁሉ ሰዎች ግዴታ እንደዚህ ዘው ምናምን ማለት አለብን አትሰሙ ሲነገራችሁ እንዴ እሱ ራሱ ስነ ስርዓቱን መያዝ አለበት በቃ ብንከባበር ይሻላል አርፎ ቁጭ ቢል ይሻላል አንቺም እንደዛው ሁለታችሁንም ምን ያልሰማችሁም ከዚህ በኋላ ይሳቅ የሚባል ያቺ ሴት ልጅ ምናምን እናንተ የት ላይ መግባት የለባትም ሰማሽኛ ይሄ የጅል ስራ እየሰራ እዚህ ከምንጃጃል ቢቀርበት ነው የሚሻለው እኔ እኮ ይቅርታ ጠይቄዋለሁ በቃ ጥፋተኛ ሆነሽ አንቺ ይቅርታ ከጠየቅሽ ጥፋቱ እሱ ጋር ነው ይቅርታ ብለሹ ከሆነ እንቢ ካለ ያፈለው እሱ ነው ገብቶሻል ይቅርታ ካልሽ አይመለከትሽም ማረግ ያለብን እናረጋለን እሺ እሱም እንደ ወንድ ስነ ስርዓት ይዞ የሚያወራሽ ከሆነ ቁጭ ብሎ ያወራል እዛ ሴት ምናምን የሚለው ነገር ማቆም አለበት ይሄ ቀላል አይደለም ይወጣ አይደለም ሁሉም የየራሱ ጣጣ አለበት በቃ አስቡልን ለሁላችን እኔ ለራሴ ያላወቅኩበት ነው ለእናንተ እንኳን ለማስተማር እየሞከርኩ ነው ለመገባባት ምናምን ገደል ነው ተያዛችሁም ትገቡት ታውቂያለሽ አይደል ሁላችንም እኔ በራሴ በቃ ሁላችንም ልክ እየሰራን አይደለም በቃ እርስ በርስ ምናረገው ነገር ልክ አይደለም እንጃ አላውቅም እንዴት እንደምናስተካክለው አላውቅም እኔ ከመደወሌ በፊት ሲመጣ በስርዓት እንወራለን እየተገባባ ምናምን ከተጫረስን አበቃ እኔ ተነግሮ ብቻ ነው ምንም ማለት ምንም እንዲፈጠር አልፈልግም እኔ ይሳቅ እኮ አልኩ እኮ ሲጀመር አልያዝ ብሎኛል በጣም አስቸግሮኛል አሰን እዛ ተይው እኔ ምንም ልልሽ አልችልም አንቺ ማረግ ያለብሽን ብቻ አድርጊልኝ ሲመጣ እሱ በሚናገርሽ ነገር አትናደጂ ይሄ እቃ ምናምን የሚወሳስደው ነገር የጅል ስራ ነው ጥንቅር ይበል እሺ ምንም አንቺ አትናደጂ ተረጋግተሽ ሰላማችሁን ከፈለሽ አንቺ መረጋጋት ብቻ ነው የሚጠበቀው አንቺም ግለሽ እሱም ግሎ አይሆንም ጭራሽ ሰማሽኛ ምታስተካክዩትሽን ራስሽ ነሽ ያ ለይሳቅ እንዳልኩሽ ቦታ አትሱት ሲምፕል ነው ከዛ እና ደግሞ ምንም ከሱ ጋር ግንኙነት ካሌለ ስልክ ማታነሽለት ከሆነ ስነ ስርዓቱን ቢዝ ይሻላል እንዴ የኔ ፍቅር ምናምን ምን አንቺ እንትነሽ እንዴ ዝም ብሎ ከመሬት ተነስቶ የኔ ፍቅር ምናምን እኔ እሱ ነገር እኔ ማውራት ፈልጌ ነበር እኔ መጨረስ ፈልጋለሁኝ ምክንያቱም የኔ ፍቅር ያለበት ምክንያት እኔ አላቅ በእርግጠኝነት ከሐሰን ጋር ስለተጋባ ሐሰን ስለመተው ግን ደግሞ ይቅር ብሎት እኮ ክሱን አስቀርቶለታል ግን ስለተጋባ በእርግጠኝነት ስለተጋባ ነው እኔና ይሳቅ ምንም የለንም ኑሮንም ማቅም አይኖርም አንቺ ካልመለሽለት ምንም አትወሪው ከሆነ የራሱ ጉዳይ ከምንም አያመጣ እንዴ ይሁሉ ጎረምሳ ኑሮ እንዲ ይሄናል መናናቅ እኮ አይመጣው የራሱ ኑሮ መኖር ካለበት ይኑር አይ ምንም ተይው
ሐሰን ነገሩን ከተው በእርግጠኝነት የይሳቅም ነገር ይስተካከላል። እኔ እስካላገኘሁት እስካላወራው ድረስ ምን ሊፈጠር ይችላል? በቃ አንቺ ሳታወሪው እንደዚህ የሚያደርግ ከሆነ አንቺና ሐሰን መግባባት ብቻ ነው የሚጠበቅባቸው አይደል? ገደል ይግባ ከፈለገ ይሳቅ ነው ማን ነው የምትሉት? እኔ ሐሰን ጋር ደውላለሁ ሲመጣ በስርዓት እናወራለን። እሱን ካነሳልኝ ነው ጠግቧል ልጅ እኮ ቻና አንቺ ተረጋግተሽ ልትበሽ ግን ይቅርታሽ ማለት አሞክ ይባስ አንተና ሀይሚ የሚያለችበት ሁኔታ ልክም ስላልሆነ አትጨነቅ ይስተካከላል ሁሉም ነገር። ሄሎ የት ነህ? ሄሎ ሰፈር ነኝ። እሺ ፈልጌያለሁ። አይሰማም? ፈልጌክ ነው ቶሎ ነው። ማሂጋ ነኝ። አዎ ችግር አለ ማሂጋ ነኝ ና። ሄሎ አትሰማም? ሰምቷል እኮ ሰላም ነው ከበደናል። ሐሰን ማሂጋ ነኝ ና ቶሎ በልሽ። ምን ትፈልጋለሽ? አይለፍላል አረምን አልፈልግም። ሰላም ብቻ ነው ፈልገው ይመሩኛል ማርያም። እኔ ማስጠልቶኛል። የምንጣላው ነገር ልክ አይደለም። ያም ያሰነቀሽ ከሆነ ምናምን ተናገሪ በስርዓት። እኔ እስካልመለስኩለት ድረስ ምንም አይፈጠርም። ግን እኔ ሲጀመር እኮ ማለት በእርግጠኝነት ምናምን አይደለም። ማይ ከተፈጠረ በኋላ ማዘን አልፈልግም። ገብቶሻል? የሁሉ ሰው በዙሪያሽ እያለ ሌላ ሙድ ውስጥ ሌላ ሙድ እያራመደ ከሆነ መናገር ነው ከታ ምንም አላደረገም እሱ። ግን ደግሞ እኔን እዚህ ጋር ታርጌቱ እኔን አይደለም ሐሰን ስለተጋጨው ምናምን ነገር እሱን ለማናደድ ነው ይሄንን እያደረገለው። እልህ ተጋብቶ ነው። ግን ሐሰን የሚተው ከሆነ በእርግጠኝነት ይሳቂተዋል። ምን ነው እሱን ሹር ኮንሽበት ችግር የለም። እኔ እርግጠኛ ነኝ እንጂ ሌላ ድጋሚ ልብ ያብጣል ምናምን ካለ እኛም አብጦ መሄድ ነው። ምን ያመጣል? በጸባይ በፍቅር ካለ ራሱን ኑሮ ነው። ሐሰን ቅርብ ነበር እንዴ? እንጂ ነበር። ና ገባ እዚህ ነበር ነው ና ገባ ነው ጨርስ ሰላም እንዴት ነው ና እዛ ገብቼ አንተ ለየት እንዴ ና ቁጭል በቃ እያልኩ አረ ዝም ብለህ ና ቁጭልና አወራኝ ምንድነው ያደረግከው እንዴት ነው ገናስ አላህ ዳንክ አልወልስ ተሻለ ደህና ነኝ አንተ ደህና ነህ አሁን ፊቱ ይሻላል ይሄ ነገር ተውና ስለናንተ ላወራችሁ እኮ ነው የመጣሁት ሰለኛ ነው ስለሁለታችሁ ልክ አይደለም እያደረጋችሁ ያላችሁት ምን አደረገ መታ የሰጣትን ስጦታ ጠራርገህ ሄድክ የራስ ያለ ስጦታ ምንድነው ስጦታ ያንተ ነው እንዴ እንደዛ ታስባለህ እንዴ አንተ አረ ለምን አላስብም ከመቼ ጀምሮ ነው የተሰጠ ስጦታ የሚመለሰው ለምንድነው ታሸማቃት እሷ የሰጠውበት መንገድ ልክ አልነበረም በቃ የኔን ስጦታ ሊራሱ እንዲያውሰና ማልፈልግ እሱ ኦኬ አሰጣጥ አልተመቸም ነው ካልተመቸ ደግሞ በአዲስ ስጣት ለምንድነው የሚሰጣት ምንድነው አንተ ፈልገው ሰላም አይደለም እኔ ሰላም ነው ፈልገው ግን በቃ ከሷ ጋር ሰላሙን የይሳቅን ነገር አንድ ላይ ሆነን እንፈታለን በቃ እሷ ደግሞ ያወራው አይደለም ማለት ካልሆነ ምን ታርግ በቃ እቺ እንዴ የወሰኩበት ምክንያት ግን አውቃ እዚህ ቤት መጣሉ ምንም የፈለገ ምክንያት አያስፈልገውም ስለካላን ሰብካለችው ቤት መጣሉ ለቤት እና እኔ እስካልፈቀድኩለት ድረስ ቤት ሊመጣ እኮ አይችልም ሐሰን አመጣለሁ ነው መንገድን መስመርም ታሲሰው ራስህ እኮ ነው አይደል እኮ እያሰስኩ ነው እኮ ከሷ ጋር ተስማማኩ እኔ የኔን ችግር ልበል ያንተን ችግር
እንዴ የማንን ጎረምሳ እየመጣኩም ሊፈነጭብን አይገባም ማለት በአሁን ምንድነው ጥፋቴ ምን አጠፋው ነው ለምን ታረጋለህ እንደዚህ ተታት ስራ እቃውን በመውሰዴ ነው ምን ብዙ ነገር ነው እንጂ ኮነች ልጅ ጋር ጎረቤት ምናምን ብለ የሆነ ነገር አደረግ ምን ከሴት ጋር ተኛል ትለኝ ምን እኔ ተኛ አይደለም እኔ ምንም ያላየሁት ነገር ለምን ወራለሁ እሺ አይደለም እንደዛ እሺ ከሴት ጋር እኔ ታይቷል እንዴት እንደዛ ታረጋለህ አሁን ይኸውልህ ምን ምክንያት አለ ያልገባ ነገር አለ ያየኸው ወይም ሰው ያለህን ሊሆን ይችላል እኔ ያየውን ያወራውኩ እኔ ከይሳጋ ከዛ ፊት አልተዋወቅም በጣም ብዙ ችግር መፍጠር ነው የፈለገው ስለዚህ እኔ ችግሬን ፈታሽ በጣም ብዙ ችግር መፍጠር ከፈለገ አንተ ለምን ትከፍተለታለህ አሁን ማይ ለምን ነው ይጣራሹ ወይስ እንደናገር ምንድነው የምትናገረው አሊቻስ ብለኛል በቃ መልስ ትሬ ይጠራኝ በቃ ልክ ያለው ነገር አይደል ስነ ስርዓት ያለው ምን ምንድነው ስነ ስርዓት ያለው ነገር ያላለ ለምንድነው የምትደርግብኝ ሐሰን እኔ ችግር ከሱ ነው አይደለ ከሱ እሷ በር ካልከፈተችለት አላወራም ቴክስት ምንም አልመልስም ካለች ምን ትፈልጋለህ ከዛ በኋላ ልክ ነው መጀመሪያ ያደረጉት ነገር ልክ አይደለም እኮ በቃ እንደኔ እኮ ተናግሬሽ አይደለ እኔ እኮ አሁን ከማይ ጋር ችግር የለብኝም ችግር ካሌለብህ ሰላሙና ታዲያ ከሷ ጋር ግን ልጁ የሆነ ነገር አስነክቷታል እሷ ስለዚህ ማመን መቻል አለበት ማታም እንደዛ ሲል ነበር ይኸው የሆነ ነገር አስነክቷል የኔኛት መስለኝ ልጅቷ የምሬን ነው የምልህ የሆነ ነገር አስተካክቱሽ አሁን ምን አለ ኬኩ ላይ ምናምን ነገር አሰርቶበታል እናንተም በልታችሁታል ያው ለምቡ ይገረሰው በጣም ተቀያይራለች ልክ አይደለችም ስቀያለሽ ወን ነገር የምትሉት ነገር ዝሮች እኮ ነው የሚያስቀኝ የምን ነገር አሁን እንስባባ ማሂ ቆይ እኔ ምን ልበልሽ አይደለም የሚያረጉት ነገር እያሳቀኝ ስስቅ ያው የሆነ ነገር አሰርቶባታ ዝም ብለ ትስቃለች ይሉኛል እኔ አይደላችሁ እንዴት ነው ይኸው እየሳቀች ታለቅሳለች ጤነኛ ናት አንቺ እኔ ጤነኛ መስለኝ አሰን ቆይ እና እኔ ግራት ታገኝ ይኸውልህ አሁን ሰማኝ እሺ አሁን እኔ እኮ ነገርኩ ይደብራል እኮ እንደው እንዲያዩት ነገር ያናደል ልክ ነው አንተም እሷን ኒር ስትለ ምክንያቱም ምናምን ካሉ መናገር ነው በስርዓት እኔ ወደ ኋላ መለስ አልፈልግም ኖ አይደለም ተመለሰው ነው እኔ እየነገርኩ ያለው ምንም ላይ ተቅማን ይችላል ግን እሷም መረዳት መስማት ነበረበት ገብቷል እኒር ስትለ ታገዛት ይገባ ነበር ሲቀጥል ደግሞ ማሂም ያው ሳይዳሊዝም ብዬሻለሁ ሁለታችሁንም ነው የምናገራችሁ አንቺም እዛ ሄደሽ ያረግሽው ነገር ልክ አይደለም ከነ እኔ ልክ ነው አላልኩም ግን ይቅርታ ጠይቄዋለሁ እኮ እንዴ ለዛን ቀን እኮ ይቅርታ ጠይቄያለሁ አይደል ይቅርታ አልቀበልም እኮ አይደለም ያልኩት ይቅርታ ካል እሷን የሆነ ነገር አርጓታል ልጁ እያልኩ ነው እና ሰላም ነገር ተወረዝም ብሎ የሆነ ነገር ይደረጋል እንዴ አቤት መጣለው በላይት ይያለኩ ነው እንታያለና ሲመጣ እንታያለና እሷን ተቀበለው የሆነ ነገር አርጓታል እንታያለና ሌላ ግኝሽ ብሎ ኬክ ላይ የኔ ፍቅር ነው የኔ ፍልቅልቅ ብሎ አጽፎ አነገርኳችሁ እኔ ነግሬያችኋለሁ ሊያወራኝ ፈልጎ ነው አልኩኝ ይኸውልህ አንተ ሳይሆን ላኑ ነግሬያለሁ እኮ ምትሄደው ስልኳን አንዋር ወስዶት ነበር ምትሄደው በኖርማል አይደለችም ኖርማል ብትሆን አታረገው አየህ ይሄ ነው ያልተግባባ እንደዚህ አይነት ነገር እንዳታረጊ እንደሆነ ያረክሽ ከሆነ እንዳታረጊ ከዚህ በኋላ በቃ ስለዛሬ ነው ራይሽ ደጋግሞ ጠይቆኝ ነው ማለት ገደል ይግባ የራሱ ጉዳይ እንዴ ህይወትሽን እየበጠበጠ አይደል እንዴ ለምንድን ነው በርም ከፍቱት ስለዛሬ እሱም እኮ አይደምጠኝም ይሄው ልቡ እሱ ነው ማናግረው እንጂ አንተ ስጀመርክ ምንድነው ያረከለው ምንድነው የምታረገው መካይስ እኮ ነው ምን አደረኩ አይቻልም ስጦታ ቀይ አንተ ጋር ሊሆን አይችልም ስጦታ ማለት ስጦታ እኔ መልስ ወደ ነው እንደምትመልሰው ለዚህ ነው ተራይ በግድ መልስ ትረኝ በግድ መልስ አይደለም ስነ ስራ ባለው መንገድ የሷን ፕራይቬት ጠብቀ ኑር አታሳቃት ልጅቷ ምንድነው በቃ እሷ ጤነኛ አይደለችም እላለሁ አታሳጣጥረኛ አቆ ከሷ ጎን ሆና ወይ አንተ ራስህ ወስደህ የምታስቀራባት ቁርአን ወይ ጸበል የምትሄድበት ካለ ይዛት ይላል አንተ ራስህ ልጅቷ ጤነኛ አይደለችም የሆነ ነገር አርጓታል ልጁ ይባሳ ታስጨንቃት አንተ ያማል እንዴ እሺ እኔ ችግር የለብኝ ይሳቃው የኔ ስልክ አለች ተፈለግ ደውይለትና ላገኘው ነው እሺ እሺ አይደለም ይሄው ልብቡ ይሄው ምንድነው ላንተ ኖርማል ነው ምን እሱ ከሌላ ሴት ጋር የትም ቦታ መታየት ኖርማል ነው እንዴ አይደለም ኖርማል አይደለም ስለራስ ለምን ማታስበው ስለራስ ነው አንተ ብቻ አይደለም እኮ አብርሃም ያለችው ሴት ልጅ ስም ያስጠፋክ ነው እንዴት ነው ትክክል ነው እንትል እንዴ ምንድነው ያልከው ለሚያሰው ራሱ ጥሩ ነው እንዴ ምንድነው ከሴት ጋር ስለተቀመጥ
መቀመጥ አይደለም ቤት እኮ ናት ቤት ከዛ ምንድነው ያልከው አብሮ መተኛት ምናምን ለምታወራው ነገር ራሱ እኮ እየተጠነቀቀ ታወራ ሰማኝ እውነት ምናምን ሊኖር ይችላል በቃ ማስረዳት ያንተ ስለዚህ ይቅርታም ጠይቃለብኝ ነው አለብህ ትጠይቃለህ እሷን ከፈለካ ግዴታ እኮ ነው ሰውዬ ከፈለካት ሴጣን ይዟታል ምን ይፈልጋል እሺ ያሳስቀር ከጎኑ አትሆንም ወል እንዴ አንተ ያማል እንዴ እኔ ምን ያወከኝ እንዴት ያማል ትለኛለህ ቡቡ እኔ አሻንጉሊት መልስ ወይንም ሌላ ነገር መልስ ልትረኝ ከሆነ እንደውም ያለኝንም ትስጠኝና በቃ ለሌላ ሰው ሰጣለሁ እኮ አንተ እኮ ነው ልክ ያለንኮ ማለት ነው እኔ ልክ ነኝ የምሰራው ነገር በሙሉ ልክ ነው ልክ አይደለም ለምን ልክ አይደለም ማለት ይሳቅ ነው ልክ ልክ ይሆን ይሳቅ ነው ማን ነው ይሳቅ እኮ አይመለከተውም እዚህ ጋር ለምንድነው ስለኛ እኮ ነው ያወራናል ስለ ራሳችን ስለ ጓደኝነታችን ነው የምናወራው እዚህ ነው የፈለከኝ ምን አለው ይሳቅ እኔ እኮ በሚመለከተኝ ልክ ነው አሁን እዚህ ውስጥ ቡቡ አይ አንተ ራስ ካውራው እኔ ያለውበት ቦታ ጤነኛ ሰው ሆኖ ያወራም ይዛው ሄደካውራው እና ተመለስ እዚህ በስርዓት እየዘመራችሁ እዚህ ጨርሱ በቃ እኔ የለሁበት አንተና ፈልጋ መጣው ተመለስ አንተ እንዴ